ካሜራን እንደ መድረክ ማየት። ይሄኛውን ፖይንት ባይዞ ማቆም አለባችሁ። ካሜራ መድረክ አይደለም። ካሜራ ለእናንተ 24 ሰዓት እናንተ ተኝታችሁም ያላችሁ፣ እናንተ እየተንቀሳቀሳችሁም ያላችሁ፣ እናንተ ስታስቡ ሳታስቡም ለእናንተ ራን የሚያደርግ ሰራተኛ በሉት። ስለዚህ ብዙዎቹ አሁን ምንድነው ካሜራ ወይም ቪዲዮግራፊ ወር ቲክቶክ ጀምራለሁ ሲል የሚያስበው ካሜራን እንደ ማድረግ ነው። ላይክ በመቶ ሺህ የሚቆጠሩ ሰዎች ፊት ለፊት መጥቶ ማውራት እንዴ ነው። 100 ሺህ ቆሞ ሰላም ጋይስ እንዴት ናችሁ ምናምን ብለው እንደ ማውራት ነው የሚቆጥሩ። ጋይስ ሪሊ እስኪ አሁን እንሰብ ከተባለ እኔ አሁን ያለሁት እዚህ ዶርም አንዱ ካሜራ ፊት ለፊት አለ፣ እኔ ያለው እዚህ ደን ኦራይት። ስለዚህ እዚህ ጋር እኔ ማስበው ካሜራን እንደ መድረክ አላስቡ፣ ጀስት እንደ ሰራተኛው ነው ማስበው። እናንተን ደግሞ ማየው ሪሊ የኔ ሳፖርት የሚያስፈልግ ወጣቶችን ነው ማየው ከዚህ ካሜራ ጀርባ።